Hello and welcome back to Global English with Tadele. In today's lesson, I'm going to teach you about causative verbs. በዛሬ ቪዲዮ ትምህርት ስለ causative verb አስተምራችኋለሁ። causative verb ሁላችሁ ታላለማላችሁ? Have, get, make and let. These are causative verbs. እነዚህ causative verb ይባላሉ። causative verb ማለት ነው that cause someone to do something. የሆነ ሰው የሆነ ስራ እንዲሰራልን እኛ ስንገልጽ የምንጠቀማቸው ግሶች ማለት ለምሳሌ እኔ ቤቴን እቀባለሁ ስል I paint my house ላለው ቤቴን እቀባለሁ ቤቴን አስቀባለሁ ስል ግን እነዚህ causative verbs እጠቀማለሁ ማለት ነው። I have my house painted or I get my house painted ቤቴን አስቀባለሁ። ስለዚህ causative verb ሁላችንም አስጸዳለሁ፣ አስደረጋለሁ፣ አሰራለሁ ብለን የምንገልጻቸው verbs ማለት ነው። ሌላ ምሳሌ እንውሰድ። ጫማዬን እቀባለሁ I shine my shoes እኔ የምቀባው ጫማው ማለት ነው። I shine my shoes ጫማዬን እቀባለሁ። ጫማዬን አስቀባለሁ ስል ግን I have or I get my shoes cleaned. I have or I get my shoes shined እላለሁ። ጫማዬን አጸዳለሁ ወይም አስቀባለሁ። That's it። እዚህ ጋር ነጥታችሁ አረፍተ ነገሮች እኛ ስናከናውን ወይም እኛ ምን ስንሆን ዶር ኦፍ ዲ አክሽን ስንሆን የድርጊቱ ፈጻሚ ስንሆን የምንጠቀመው ማለት ነው። እዚህ ጋር ደግሞ ሌላ ሰው ሲያከናውንልን በሌላ ሰው በኩል አሰረም አጸዳው እንደዚህ አስደረኩ ብለን ስንገልጽ causative form ይባላል። ያንን ያለ ማለት ልብሴን አጥባለሁ ማን እኔ in English is not that ልብሴን አጥባለሁ is not that I wash my clothes ልብሴን አጥባለሁ። በcausative form ሲሆን ደግሞ ልብሴን አሳጥባለሁ ስንል እንዴት እንላለን ነው? በእንግሊዘኛ ልብሴን አሳጥባለሁ ስንል እሱ እንዴት እናንተ አይ ትሉና እንደምታደርጉት causative verb ታመጣላችሁ። get with have I get or I have or get I have or get ከዛ ኦብጀክቱን ነው የምታወጡት። ያው I have causative verb ታደርጉና ኦብጀክት ታመጣላችሁ። ይሄን ማለት ነው። I have or I get my clothes washed. Okay. I have or I get my clothes washed. ልብሴን አሳጥባለሁ። እዚህ ጋር ላያችሁት ምን እናደርኩት? ሰብጀክቱን አስገባለሁ። አይን ሰብጀክት ይገባል። ከዛ causative verb have እና get ተመሳሳይ ትርጉም ስላላቸው ከሁለቱ አንዱ መጠቀም እንችላለን ማለት ነው። So I have or I get ትሉና ኦብጀክቱ አለ እዚህ ጋር ያለችው እቺ ምን ናት? ኦብጀክት ነች። እቺ ምን ናት? verb ናት። ይሄ ምንድነው? ሰብጀክት ነው። ስለዚህ ሰብጀክቱን ታስገቡና verb causative verb ታደርጋላችሁ። ኦብጀክቱ መሃል ላይ ታመጡና V3 የአክሽን verb እዚህ ጋር ያለውን አክሽን verb ወደ V3 ወይም ወደ ሶስተኛ past participle form ማስቀመጥ ነው ማለት ነው። ስለዚህ I have or I get my clothes washed ልብሴን አሳጥባለሁ ማለት ነው። እሺ የሚቀጥለው እንዴ ክፍሏን አጽድታ ነበር። እሺ መጀመሪያ አክቲቭ ብለን ማለት ዶር ያክሽኑ ራሷ እሷ ናት። ሰው she አጽድታ ነበር ያው ፓስት ነው አልፏል። she cleaned what her room ክፍሏን አጽድታ ነበር። ፓስት ሲምፕል ነው። ሶ እዚህ ጋር ያለው ምንድነው? had ማድረግ ብቻ ነው። ተመሳሳይ ነው። ይሄኛው ፕሬዘንት ሲምፕል ነው። verb one ነው። እዚህ ጋር ምንድነው? እዚህ ሳብጀክቱ አለ። እዚህ ጋር ምን አለ? verb አለ። past እዚህ ላይ ኦብጀክቱ አለ ማለት ነው። ስለዚህ ምንድነው የምናደርገው? ሳብጀክት እናደርጋለን። ከዛ ኦብጀክት ሳብጀክት እናደርጋለን። ከዛ causative verb እናስገባና ኦብጀክት ከዛ ወደዚህ ስሪ መቀየር አክሽን verb ለዚህ ያለው ማለት ነው። so she cleaned her room ሩማን አጽድታ ነበር። ሩማን አጽድታ ነበር። አሁን የተፈለገው ሩማን አጸድታ ነበር ለማለት ነው። she ትሉና have እና has እዚህ ጋር have እና get ወደ ቢቀየር ወደ had ይቀየራል። she had or got ኦብጀክቱ ምንድነው? her ሩማን her room ከዛ እዚህ ጋር ያለው verb clean ያው እዚህ ጋር ይሄ verb ምንድነው? V3 ነው። እነዚህ verboች እዚህ ጋር ለመታያቸው ምንድናቸው? V3 ናቸው። በተሳሳይ ይወጡት she had or got her room cleaned ሩማን አጸድታ ነበር። very good። እሺ ገጠም ደብዳቤውን እየጻፍኩ ነው። ማነው እየጻፈ ያለ? እኔ። ስለዚህ ደብዳቤውን እየጻፈ ነው። this is present continuous
አሁን እየተከናወነ ያለ ድርጊት ነው። I'm writing the letter. I'm writing the letter. ደብዳቤውን እየጻፍኩ ነው። ደብዳቤውን እያጻፍኩ ነው ሆነ ሰው ማለት ነው። I'm having what? The letter. ደብዳቤው ከዛ I'm having or getting the letter. I'm having or getting the letter. What? Writing ነገር ወደ ቪስሪ ሲቀየር እዚህ ጋር ቢሆን written. Very good. So ብላለው I'm writing the letter now. I'm writing the letter. ደብዳቤውን እየጻፍኩ ነው። I'm having the letter written. ደብዳቤውን እየጻፍኩ ነው። ደብዳቤውን እያጻፍኩ ነው። ቁርሴን ሰርቼ ጨርሻለሁ። I have breakfast. I have cooked my breakfast. ቁርሴን ሰርቼ ጨርሻለሁ። When I finished cooking my breakfast. ተመሳሳይ ነው። I cooked my breakfast. እሺ ቁርሴን አሰርቼ ጨርሻለሁ። I have had እና ምን ኦብጀክት my breakfast. ከዛ ይሄ cooked የሚለው ራሱ verb ወደ ሊስሪ ያው ባለበት ይቀመጣል ሊስሪ ስለሆነ ማለት ነው። So I have had my breakfast cooked. ቁርሴን አሰርቼ ጨርሻለሁ። እዚህ ጋር ቁርሴን ሰርቼ ጨርሻለሁ። ቁርሴን አሰርቼ ጨርሻለሁ። ኦልራይት እነዚህ ቨርቦች have እና did እኛ የሆነን ሰው ስራ እንዲሰራልን ስናደርግ ወይም ደግሞ አስገባው፣ አጸዳው፣ አሰራው እንደዚህ ብለን ስናወራ ነው። በተቃራኒ made እና let ደግሞ የሆነን ሰው እኛ አሰራን፣ አጸዳን ብለን ስንገልጽ የምንጠቀማቸው ናቸው ማለት ነው። ተቃራኒ እንደማለት ነው። እሺ ስለዚህ እዚህ ጋር ይሄ እሱ አበሳጨኝ ሰው ለታለ he made myself እሱ እኔን አበሳጨኝ። ሰው ተቃራኒ ደግሞ እኔ እሱን አበሳጨው ሲል ቀላል መቀያየር ብቻ ነው ሰብጀክቱ ማለት ነው። ለምሳሌ ምን ማለት ነው? እኔ እሱን ደግሞ አበሳጨው ስል I made him upset እንደገና ማለት ይሄ አያችሁ he made me upset እሱ እኔን አበሳጨኝ ነው። እዚህ ጋር የሚመለሽ I made him upset አበሳጨውት ወይ እንዲበሳጭ አደረኩት ማለት ነው። ሌት ማለት ደግሞ allow me ማለት ነው። ፈቀደልኝ ማለት ነው። ሌት የምትለው ምንድን ናት? allow ማለት ነው፣ መፍቀድ ማለት ነው። ይሄኛው ግን ሜክ ማለት ነው፣ ፎርስ ማለት ነው። ሜክ ማለት ነው ትርጉሙ ፎርስ ማለት ነው። ሌት ማለት ግን allow ማለት ነው። እናቴ እንደወጣው ለውጭ ፈቀደችልኝ። My mother allowed me to go out or my mother allowed me to go out. እናቴ እንደወጣ ፈቀደችልኝ። I allowed him to come here. እዚህ ቢመጣ ፈቀድኩለት፣ እኔ ለፈቀድኩለት ሰው allow ማለት መፍቀድ ስለሆነ I allowed him to come here. Or my mother allowed me to go out. My mother has allowed me to go out. እናቴ ቢወጣ ፈቀደችልኝ። I have allowed him to come out or I have allowed him to come here. እዚህ ቢመጣ ፈቀድኩለት ወይ ፈቅጄለታለሁ ማለት ነው። አሁን እያየን ያለነው ምንድነው? ካዛቲቭ ቨርቦች ተጠቅመን የሆነ ሰው የሆነ ስራ እንዲሰራልን ማድረግ ስንችል የምንጠቀማቸው ቨርቦች ማለት ነው። እነዚህ ካዛቲቭ ቨርቦች ለማን ናቸው? አራቱ have, get, make and let። እነዚህ አራቱ ቨርቦች ተጠቅመን የሆነ ሰው የሆነ ስራ እንዲሰራልን ማስደረግ ስንችል ወይ መግለጽ ስንችል ካዛቲቭ ቨርብ ይባላል። እሺ ልብሴን አጥባለሁ። ማን እኔ? I wash my clothes. I have or I get my clothes washed. ልብሴን አሳጥባለሁ። She cleaned her room. ሮማን አጽድታ ነበር። ሻል ኦር ሺ ጋት ሄር ሩም ክሊንድ። ሮማን አጽድታ ነበር። ሶስተኛ ደብዳቤውን እየጻፍኩ ነው። I'm the one who's writing the letter. ደብዳቤውን እየጻፍኩ ያለው ማለት እኔ ነኝ። I'm writing the letter. ደብዳቤውን እየጻፍኩ ነው። ደብዳቤውን እያጻፍኩ ነው ደግሞ I'm having of getting the letter written. ደብዳቤውን እያጻፍኩ ነው። አራተኛ ቁርሴን ሰርቼ ጨርሻለሁ። ያው ይህ ፕሬዘንት ፐርፌክት ነው። እዚህ ጋር have አለ። ሶ have ካለ ሌላ ቀጥሎ ያለው have እናደርግና እንመሰርታለን ማለት ነው። I have cooked my breakfast. ቁርሴን ሰርቼ ጨርሻለሁ። I have had my breakfast cooked. ቁርሴን ሰርቼ ጨርሻለሁ። የሆነ ሰው አበሳጨኝ። Someone made me happy. Someone made me angry. Someone made me upset. Someone made me sad. የሆነ ሰው አስከፋይ ስንል እንጠቀማለን። So make የሚለው ፓስት ሜድ የሚያደርግነው ፓስት ነው። ሜክ ማለት ፎርስ ነው። So made me upset አበሳጨኝ።
in a sense እሱን የናበሳጨኝ ከሆነ ተቃራኒ ደግሞ አሜሪም አብሴል እኔ እሱን አበሳጨሁት። ሪቨርስ ተቃራኒ ማለት ነው። እዚህ ጋር እናቴ እንደወጣ ፈቀደችልኝ። ሰው ፈቀደችልኝ አላው ፈቀደችልኝ። ሌት ማለት አላው ስለሆነ ፈቀደችልኝ። ሶ ማይ ማዘር allowed me to go out እናቴ እንደወጣ ፈቀደችልኝ። እኔ ደግሞ የሆነ ሰው እንዲወጣ ፈቀድኩለት ስል allowed him to go out እንዲወጣ ፈቀድኩለት። that's it. So this is all about causal verbs in English. ጫሜን እያስቀባው ነው ስትሉ እንዴት ትላላችሁ? ጫሜን እያስቀባው ነው። ከዛ በፊት ግን ጫሜን እየቀባው ስትሉ ትላላችሁ? I'm having to get my shoes shined. ጫሜን እያስቀባው ነው። ፀጉሬን እየተቆረጥኩ ነው ስለምናለን ፀጉሬን I'm having my hair cut. ፀጉሬን እየተቆረጥኩ ነው። ፀጉሬን እየተሰራው ነው ስለዚህ ብዙ ጊዜ ሴቶች ፀጉሬን እየተሰራው ነው የሚሉት። I'm having my hair done. I'm having my hair done. ፀጉሬን እየተሰራው ነው። I'm having my hair done. ፀጉሬን ልቆረጥ ነው ስለዚህ ደግሞ ምን ይሆናል? going to ይሆናል። I'm going to have ትሉና what my hair cut. I'm going to have my hair cut. ፀጉሬን ልቆረጥ ነው ገና እየሄድኩ ነው ማለት I'm just on the way ማለት መንገድ ላይ ነኝ ገና እየሄድኩ ነው ማለት ነው። ሰው going to ማለት ገና ያልተከናወነ ድርጊት ስለሆነ I'm going to have my hair cut ፀጉሬን ልቆረጥ ነው። ፀጉሬን ልሰራ ነው I'm going to have my hair done ትላላችሁ። ቤቴን ላስቀባ ነው I'm going to have my house painted። ሩሜን ላጸዳ ነው I'm going to have my room cleaned። ቁርሴን ላሰራ ነው I'm going to have my breakfast cooked። ልብሴን ላሳጥብ ነው I'm going to have my clothes washed። እንደዚህ ያላችሁ ትገልጻላችሁ ማለት ነው። Okay, that is the lesson we have for today about causal verbs. Do not forget to subscribe to this channel and notice the upcoming lesson. Bye for now.